ለኔ ብለህ ሃይማኖትህን ትቀይራለህ? ኪያ አንቺ አትቀይሪ ማለት እኔ በፍጹም አላደርገው። የፍቅር ምርጫችን ወይ የትዳር ምርጫችን መሆን ያለበት መጀመሪያ ሃይማኖት መጀመሪያ መስፈርቱ ራሱ ሀብት ንብረት አይደለም። ምን አለው ሳይሆን ሃይማኖቱ ምንድነው ምለው ማወቅ አለበት። ሰላም ጤና ይስጥልን ውድና የተከበራችሁ በመላው ዓለም የምትገኙ የአዳም ዘሮች የሰው ልጆች በሙሉ ሰላማችሁ በያላችሁበት እንደ ሰማይ ከዋክብት እንደ ምድር አሸዋ በዝዝት ተረፍርፍ በልኝ። እንደምን ሰንብታችኋል? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እኔ ጋር ሰላም፣ እኔ ጋር ሙሉ ጤና እናንተ ጋርም እንዲሆን የዘወትር ምኞቴም ጸሎቴም ነው። ባንቺ ነኝ ተመልሼ በአዲስ ቪዲዮ መጥቻላችኋለሁ። በአዲስ ቪዲዮ ስመጣ እንግዲህ ወደ ታምኔሌ ከመግባቴ በፊት ወደ ሐሳቤ ወደ አጀንዳዬ ከመግባቴ በፊት ሀገራችን ኢትዮጵያን ሰላም ያድርግልን፣ ለህዝቦቻችን ፍቅርን፣ አንድነትን፣ መተሳሰብ፣ መዋደድን ሰጥቶ በፍቅር በሰላም ያኖራቸው። እናንተስ እንዴት ናችሁ? ሳምንታችሁ እንዴት አለፈ? እኔ ይሁን በቪዲዮ በተከታታይ የመጣው ነው። እንግዲህ እግዚአብሔር እንዲረዳኝ ጸልዩልኝ። በነገራችን ላይ ይሄ ቻናል ለትልቅ ነገር የሚታሰብ ቻናል ነው። እውነት ለመናገር እኔ ዝም ብዬ አሁን ቻናሌ እንትን እንዳይል ብዬ ነው ያለሁበት ሁኔታ ምናምን ስለማይመቸኝ ዝም ብዬ እየለቀኩ ያለሁት እንጂ ለወደፊት እንደ እግዚአብሔር ቅዱስ ፍቃድ እድሜ ብሰጠኝ ብኖርና እግዚአብሔር ቢወድና ቢፈቅድ ብዙ ነገሮችን ለመስራት የማስበው ቻናል ነው። ስለዚህ ሞኔታይዝ እንዳይነሳብኝ ብዬ ነው ዝም ብዬ አንዳንድ ነገሮችን ሀሳቦችን እያመጣው ሆነ የተለያዩ ነገሮችን የምለቀው እንጂ ትልቅ አላማ ያለው ቻናል ነው። ስለዚህ ሁላችሁም ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ አበረታቱኝ እና ብዙ ነገሮችን አብረን ይዘን መተን እናንተም እኔም የምንደሰትበት እና በጎ ስራ ሰርቼ የማሳያችሁ ቻናል ነው የሚሆነው። ቻናል ነው የሚሆነው እና ስለዚህ አበረታቱኝ ልላችሁ እወዳለሁኝ። በመቀጠል ደግሞ ራሳችሁን ጠብቁ። በተለይ በስደት ያላችሁ አሁን ክረምት ነው፣ በጣም ብርድ አለ። በጣም ከምነግራችሁ በላይ አጥንትን ሰርስሮ የሚገባ ብርድ ነው ያለው። ስለዚህ ራሳችሁን ጠብቁ፣ ልብስ ልበሱ። ደግሞ እንደዚህ ክረምት ሲሆን ይሪባል የተለያየ ነገሮችን ብሉ፣ ያገኛችሁትን ብሉ፣ ጾም ካልሆነ በስተቀር ብሉ። እሺ ውዶችዬ፣ ጾም ቢሆንም ጾማችሁን ስትፈቱ ሻይ ጠጡ፣ ውሃ ጠጡ፣ ምግብ ብሉ። የምሬ ነው የምላችሁ። በቂ እንቅልፍ ተኙ። ደግሞ ጊዜ ስታገኙ እንቅልፍ ተኙ። ስልክ ላይ ብቻ አታፍጥጡ። በጣም ነው የሚጎዳው እንቅልፍ ማጣት። በነገራችን ላይ እኔ ሰሞኑን እንቅልፍ እየተኛው አይደለም፣ አይኔ አባብጧል። ብቻ አይምሯችሁ በትክክል ማሰብ አይችልም፣ ያነጫንጫችኋል። ከአሰሪዎቻችሁ ጋር ራሱ ሰላም አትፈጥሩም እና እንቅልፍ ተኞች ውዶቼ፣ እንዳትጎዱ። ነገ የራስ ቤት አለ፣ የራስ ኑሮ አለ። ስለዚህ ራሳችሁን አትጉዱ። እሺ ውዶቼ፣ ራሳችሁ ጠብቁ፣ ለራሳችሁ አስቡ፣ ሁሌም እንደምላችሁ። እሺ ከዛ በመቀጠል ደግሞ በነገራችን ላይ ቲክታከሮች ከወግ ከሃይማኖት ከባህል ከሀገር ያፈነገጠ ነገር የሚሰሩት ቲክታከሮች ስለታሰሩ እጅግ በጣም ደስ ብሎኛል። ከአዶናይ በስተቀር ማለት ነው። ከአዶናይ በስተቀር እግዚአብሔር አምላክ እውነት መልካም ነገር እያደረገ ነው። ምክንያቱም እንደዚህ አይነት ሰዎች የማይሆን ነገር የሚሰሩ ሰዎች ስላሉ ነው ማህበራዊ ሚዲያውን ተበላሽቶ ብዙ ነገሮችን ይዞ እየመጣ ያለው። ብዙ ዝሙት ነገሮችን፣ የተለያዩ ነገሮችን ሴት ልጅ ወጥታ ቅጣት ተብሎ ሰውነቷን እንዳለ ገላዋን እያሳየች ቅዱስ እግዚአብሔር አክብሮ የፈጠረን ሰዎች እየረከስን ያለ ነው በዛ ቲክታክ ነው። ስለዚህ አሁን እነዛ አይነት ሰዎች ስለመታሰራቸው ደስ ብሎኛል። በመቀጠል ደግሞ አብሬሽና ሩታ ብታሰሩም እጅግ ደስ ይለኛል እውነት ለመናገር። ምክንያቱም እነሱም አሁን ከወግ ከባህል ከሃይማኖት ያፈነገጠ ነገር ነው እየያዙ ያሉት። አንድ ባለትዳር ወንድ መሆን የሌለበትን እሱ እየሆነ ነው። እሷም ደግሞ ትዳሬን ቤትን ብላ ክብራ መቀመጥ ሲገባት በፊት እንደዚህ እሱን ለማስቀናት ብላ ወንድ ምናምን ይዛ ስትመጣም ይታያል። ብቻ የሚታየው ነገር በጣም ይደብራል። ስለዚህ ሰው መማር ያለበት በጎ ነገርን እንጂ እንደዛ አይነት ነገሮችን ሰዎች መማር ስለሌለባቸው ሰውን እያበላሹ ነው ያሉት እና እነሱም ታስረው ታርሞ ቢወጡ ደስ ይለኛል ነው ምላችሁ። እውነት ድምጻችን ይሰማና ይታሰሩ። እሺ ወደ ቪዲዮ ልግባ። ወደ ቪዲዮ ሲገባ እንግዲህ ስለ ሃይማኖት ነው። ሃይማኖትን ለመንቀፍ ወይ ለመሳደብ ሳይሆን እንደው ስለሚገርመኝና ለሁላችንም አስተማሪ ነገር ይሆናል ብዬ ስላሰብኩ ነው ይዤላችሁ የመጣሁት። ቲክታክ ላይ ተቆርጦ የተለቀቀ ቪዲዮ ምናምን እያየው ነበረ። አንዋርና ኪያ ማለት ነው። በጣም የሚያማምሩ ጠይም ውብ ልጆች ናቸው ሁለቱም። እሷም በጣም የምታምር እሱም ያምራል። ሲመሳሰሉ ደግሞ እግዚአብሔርን በጣም ነው የሚገርሙ። ግን አንዳንድና በፍቅር አብሮ 6 ዓመት የቆዩ ሰዎች ናቸው።
እና እሷ ክርስቲያን እሱ ሙስሊም ነው። ግን እስካሁን መምጣታቸውም ገርሞኛል። አሁን ደርሶ ደግሞ መለቃቀሳቸውም ገርሞኛል። እና ለማንኛውም ቪዲዮውን አይተን እንመለስና እንናገራለን ማለት ነው። እኛ አንፈርድም። እግዚአብሔር አምላክ እንግዲህ ጽናቱን ይስጣቸው ነው ባለው። እኛ ለመፍረድ ሳይሆን ግን ለወደፊት ምን ማድረግ አለብን እንደዛ አይነት ነገሮች እንዳያጋጥሙን ምንሆን ለመነጋገር ነው። አይተን እንመለስ ቪዲዮ። ለኔ ብለህ ሃይማኖትህን ትቀይራለህ? ኪያ አንቺ አትቀይሪ ማለት እኔ በፍጹም አላደርገውም። በፍጹም ይገርመኛል። እኔ በፍጹም ሃይማኖት ያልኩት ልክ አልሰራህም። ለአንቺ እንደመጠበቅ ያለ አንቺ እንዴት አደርገዋለሁ? ልቤንም ቢያደው አንተ ጋር ነው ያለምኩት። እሺ አዳምጪ። ያሰብኩት ሁሉ ቅዶች ካንተ ጋር ናቸው። አላማዎች ሁሉ ካንተ ጋር ናቸው። እሺ ኪያ ከኔ ውጪ ምን ላድርግልሽ? አንቺ ደስተኛ እንድትሆኝ ከኔ ውጪ አንቺ ደስተኛ እንድትሆኝ ምን ላድርግልሽ? እሺ ምን ላድርግልሽ? እሺ ቪዲዮን እንዳያችሁ እንግዲህ ሁለቱ አብረው በጣም ረጅም ዓመታትን ተጉዞ መጥተዋል። ክፉን ደጉን አሳልፈዋል። ብዙ ቻሌንጆችን እያሳለፉ እዚህ ደርሰዋል። እሺ ይሁን፣ መልካም ነው። እቅድም ሀሳብም ሃይማኖት ሳይገባ ነው የታሰበው እቅድም የሆነው። ሲጀመር አንድ ሰው ፍቅርን ሲጀመር የፍቅር ምርጫችሁ ወይም ደግሞ የትዳር ምርጫችሁ መሆን ያለበት ከሃይማኖታችሁ ጋር የሚመሳሰል ሰውና ሰው ብቻ ነው። እንዴ የምናገባው እኮ በሃይማኖታዊ ነገር ነው አይደል? ዝም ብሎ እንዴ ሰው ስሜቱን ብቻ ተከትሎ 6 እና 5 ዓመት ይጓዛል እንዴ? ይሄ እኮ በጣም አሳፋሪ ነገር ነው የምር። ስሜቱን ብቻ ተከትሎ ማለት ነው፣ ስሜታቸውን ብቻ ተከትሎ ነው እስከ 6 ዓመት የቆዩት ማለት ነው። በእኔ ሐሳብ ኑሮውን ቢያስቡ ኑሮ የወደፊት ልጆቻቸውን እንዴት እንደሚጋቡ ሁሉን ነገር ኑሯቸውን ቢያስቡ ኑሮ እንዴት እስካሁን ስለ ሃይማኖት ጥያቄ አይፈጥርባቸው? እንዴት? ለምን? የምር ወይ ጉድ! እኔ አልስማማበትም። ለነገሩ በጣም ነው የሚከብደው። እውነት አሁን ይከብዳል። በፍቅር ቆይቶ ይለያያሉ ምናምን ማለት በጣም ይከብዳል። ምክንያቱም ተላምደዋል። ያላነሰ ዓመት ዕድሜ የሚባል ነገር አለ። ጊዜ ስንትና ስንት ነገር እየተሰጣጡ ነው እስከዚህ የደረሱት። ስንትና ስንት ዋጋ እየተከፋፈሉ ነው። አስባችሁታል? ስለዚህ ያ ነገር ሁሉ ያሳስባል፣ ያሳዝናል። ግን መጀመሪያ ሲገናኙ ሃይማኖታቸው መጀመሪያ ማስቀደም ነበረባቸው። ሃይማኖታቸውን ማሰብ ነበረባቸው። የምሬ ነው የምላችሁ። እንዴ እንደዚህ አይነት ነገር አለ እንዴ? እንዴት ብዬ ነው እኔ አንድ ቀን አላድርም እግዚአብሔር በሚያውቀው። እንደ ሃይማኖት ከማይመስል ሰው ጋር ስለ ፍቅር አላወራም። ሲጀመር እመልሳለሁ፣ በቃ እመለሳለሁ ብለኝም እኔ አልሰማውም። የምሬ ነው የምላችሁ። እንዴ ትቀልዳላችሁ እንዴ? አይሆንም እንጂ አይሆንም። ነገ አሁን እያወራን ምናምን ነገር አንቺ ስትመጪ ወይ እኔ እዚህ ያለው አሁን እሱ እዛ ኢትዮጵያ ያለው እንበልና ስትመጪ ይቀይራለሁ ወይም ደግሞ በቃ እንደዚህ ብሎ ሊያሳምነኝ ቢሞክር አላደርገውም። እኔም ደግሞ እንደዚህ ብዬ ወንድን ልጅ አላሳምንም። በቃ በሃይማኖት ልዩ የሆነውን ሰው መመለስ ወይም ማሳመን በጣም ከባድ ነው። መጀመሪያ አምኖ ገብቶ ነው መሆን ያለባችሁ እንጂ እንደዚህ አስተምሬ መልሰዋለሁ ምናምን ይሄን ነገር እኔ በጭራሽ አላምነው። የምሬ ነው የምላችሁና አትሸወዱ ልላችሁ ነው። እንደዚህ አይነት ህይወት ውስጥ ያላችሁ ሰዎች ሳይረፍድባችሁ ነገሮችን ለማስተካከል ሞክሩ በቶሎ። ነገ ብታለቅሱ ማንም ይደርስላችሁ የለም። ዋጋ እየከፈላችሁ ይሆናል እኔ ያልተመሳሰለ ሃይማኖት ውስጥ ያላችሁ ፍቅረኛሞች ማለት ነውና ሊሆን አይገባም። የፍቅር ምርጫችን ወይ የትዳር ምርጫችን መሆን ያለበት መጀመሪያ ሃይማኖት መጀመሪያ መስፈርቱ ራሱ ሀብት ንብረት አይደለም። ምን አለው ሳይሆን ሃይማኖቱ ምንድነው ምለው ማወቅ አለብን። ክርስቲያኖች ከሆነን ክርስቲያን የሆነውን ነው ማግባት ያለብን። ሙስሊሞች ከሆነን ሙስሊም ከሆነው ጋር ነው ሪሌሽንሺፕ መጀመር ያለብን እንጂ ገና ለገና አስተምሬ መልሰዋለሁ ስለሚያፈቅረኝ ይመለስልኛል፣ ስለምታፈቅረኝ ትመለስልኛለች ነው። አይሆንም። የምሬ ነው የምላችሁ። አታስቡት በጭራሽ። ሊሆን አይገባም። መጀመሪያ ነው በቃ ምርጫችሁ ሀብት ንብረት መልክ ምናምን አይሁን። መልክ ምናምን ንብረት ሀብት አይሁን። ሃይማኖቱን መጀመሪያ እዩ። የምሬ ነው የምላችሁ። እኔ አሁን ምስጢር ላውጣ አንዳንዴ እንደዚህ ኤፍቢ ላይ ምናምን ሲጀናጀን ማለት ነው። በፊት ነው አሁን ጅንጀና ምናምን የለም። በፊት ሲጀናጀን ምናምን ነገር አንድ ወንድ ልጅ ሀይ ካለኝ ሩጬ ገብቼ ማህተቡን ነው ማየው። እግዚአብሔር ነው የምላችሁ። የምሬ ነው። ሩጬ ሄጄ ክርስቲያን ነው ወይስ ምንድነው የምለውን ነገር ማህተቡን ካየው በኋላ ነው ወሬ የምጀምረው። እንደዛ ስላችሁ
ለማውራት ምናምን ሃይማኖት ትመርጫለሽ ወይ እንድትሉኝ አይደለም። መጀመሪያ ወንድ ልጅ እናንተ ጋር መጣው ያው ለመጀናጀን ነው። ሌላ ነገር ምን ያገናኘናል? እና ለምን ይመጣል? ምን አለኝ ከነ ስለዚህ እኔ መጀናጀንም ቢሆን የምፈልገው ከኦርቶዶክስ ጋር ነው እናቴ ከኔ ከሚመሳሰለው ጋር እግዚአብሔርን። ምክንያቱም እንትን አንልም ማለት እንዴት ነው እኔ አላውቅም አንግባባም ብዬ ነው የማስበውና ሊሆን አይገባም። አሁን አንዳንዶች የቴዲን ዘፈን አንቺን በሃይማኖትሽ እኔም በሃይማኖቴ አብረን እንኖራለን አይጠበንም ቤቴ ነው ምናምን እኔ አላውቅም ዘፈኑንም እንደዛ አይነት ነገር አለ። ሊሆን አይገባም። እንደዚህ አይነት ነገር አለ እንደ በሃይማኖትሽ በሃይማኖቴ እንዴት እኔ እንዴት ስንጸልይ ስንወጣ ስንገባ ስንበላ ቤተክርስቲያን ስንሄድ ኧረ በስመ አብ ባሌ የሆነ ሰው ከኔ ጋር ቤተክርስቲያን አብሮ የሚሄድ መሆን አለበት ከፍቅረኝነት ጀምሮ ራሱ የምሬን ነው የምላችሁ። እንዴ ቀልድ ነው እንዴ? ከኔ ጋር ቆሞ የሚጸልይ ሰው መሆን አለበት። እንዴት ከኔ ጋር አብሮ ንስሐ መግባት የሚችል ሰው መሆን አለበት ባል የሚሆን ሰው። እና አስተውሉ፣ ጭንቅላታችሁን አሰሩ ቤተሰብ እና ስርዓት ይኖራችሁ። የምሬን ነው የምላችሁና ከሃይማኖታችሁ ጋር የሚመሳሰል ሰው ጋር ይሁን ሁሉ ነገራችሁ ሌላችሁ ወዳለውኝ። እና አሁን እነዚህ ልጆች አብሮ ከቆዩ በኋላ አሁን ሃይማኖትሽን ትቀይሪያለሽ፣ ሃይማኖትን ትቀይራለህ፣ አልቀይርም ተባባሉ። ከዛ በኋላ ለቅሶ በቃ አሁን ዩቲዩቡ ምናምን በጣም እየተለቃቀሱ ምናምን እያበዱ ምናምን በቃ የመጨረሻ ጊዜያችን አብረን ዝም ብለን እንደሚጋባ ሰው ሆነን ደስ እንድለን ቬሎ ለብሰን ምናምን እንስናና ምናምን ምንድነው ይሄ አሁን እንዴ? ሊሆን አይገባም እንጂ የምሬን ነው የምላችሁና በጣም ነው የገረመኝም ያሳዘነኝም። እሷ ደግሞ ብዙ ነገር ካንተ ጋር አብሬ አቅጃለሁ፣ ካንተ ልጆች መውለድ ፈልግ ነበረ፣ ካንተ ጋር ሁሉን ነገር መኖር ነው የምፈልገው እያለች ታለቅሳለች። እና ማልቀስ ሳይሆን በቃ መተው ነው ያለባቸው። አሁን እሱም አልቀይርም ብለዋል፣ እሷም አልቀይርም ብላለች። አንዱ ወደ አንዱ መጠቃለል ካልሆነ ደግሞ ይሄ ማለት ለፍቅር ብቻ አይደለም። ለፍቅር ቢገቡ ሰላማዊ ኑሮ አይኖሩም። እሱ አሁን ለፍቅር ብሎ ኦርቶዶክስ ቢሆን ሰላማዊ ኑሮ አይኖርም። ምንም ልቡ ረግቶም አይቀመጥም። የሆነ ጥያቄ የሚፈጥርበት ነገር ስለምኖር ትዳራቸውም የተበጣበጠ ትዳር ነው የሚሆነው። ደስ አይልም። እሷም ደግሞ ለሱ ብላ ሙስሊም ብትሆን ምንም ደስ የሚል ኑሮ አትኖርም። ምክንያቱም ጥያቄ የሚፈጥርባት ነገር አለ። ብዙ ነገሮች ይኖራሉ። አንደኛ ቤተሰብ ጫና ይኖራል። ከቤተሰብ ይልቅ ደግሞ በቃ ብዙ ነገሮች ስለምኖሩ አርፋ አትቀመጥም። ስለዚህ አምኖ አውቆ ተምሮ ሁለት መሆን በቃ ሁለቱ አንድ መሆን በሃይማኖት መኖር እንጂ አሁን ለማይሆን ነገር እየመጡ ማለቃቀስ ምናምን ሊሆን አይገባም እንጂ የምሬን ነው የምላችሁ። እኔ እንጃ። እና የፍቅር ምርጫችሁ ሆነ የትዳር ምርጫችሁ መጨረሻ ላይ ሳይሆን መጀመሪያ ላይ ነው ማሰብ ያለባችሁ። የሆነ መጋባት ስትፈልጉ የሆነ ሂዳችሁ የሆነ ነገር ላይ ስትደርሱ ብቻ አይደለም ማሰብ ያለባችሁ። እንዲ ወሬ ሲጀምሩ ሀብላችሁ ታገብኛለህ፣ አብረን እንቀጥል እንደዚህ ምናምን የመጀናጀን ሙዶች አሉ አይደለ? እዛ ላይ ሲደርሱ እኔ እኮ ኦርቶዶክስ ነኝ ግን እስከ መጨረሻ ሃይማኖት እንደማልቀይር እወቅ። እና በዚህ ነው። እና አንተ እኔን ከፈለከኝ ስለ ሃይማኖት እኔ የሆነ ነገሮችን መጽሐፍ ቅዱስ ልስጥ ተምረህ አውቀህ ከአባቶች ጋር ከመምህራን ጋር ላገናኝ አውቀህ ተምረህ የፍቅር ህይወት መጀመር እንችላለን። ካልሆነ ደግሞ አልፈልግም። እሱም ቢሆን እኔም ከሃይማኖት አባቶች ጋር ላገናኝሽ እንደዚህ አድርገሽ እንደዚህ አውቀሽ ተምረሽ ከገባሽ በኋላ የፍቅር ህይወታችን መቀጠል እንችላለን ተባብሎ ተምሮ አውቆ ወደ ሃይማኖት አንደኛው ሃይማኖት ጋር ሲመለስ ነው ፍቅር መጀመር ራሱ ፍቅርን ሀ ብሎ ማለት ነው። እሺ በቃ የፍቅር ጥያቄን ተቀብያለሁ መባባል ያለባቸው እንጂ ገና ለገና ምንም ሳይባባሉ ስለ ሃይማኖት ሳያስቡ ስለምን ሳያስቡ ስሜታቸውን ተከትሎ ውስጣቸው የሚሰማውን ስሜት ብቻ ተከትሎ እስከ 6 ዓመት መቆየት ማለት ምናልባት በውስጥ እየተነጋገሩ ሊሆን ይችላል አላውቅም፣ እያሰቡም ሊሆን ይችላል አላውቅም። ግን እኔ ደስ አላለኝ የምሬ ነው የምላችሁና ቅድሚያ ለሃይማኖት ነው መስጠት ያለብን። ምክንያቱም ያለ ሃይማኖት ሰው ባዶ ነው። በቃ ምንም ነው ያለ ሃይማኖት። እንዴት ይሆናል? ሃይማኖት ያለ ሃይማኖት ሰው ባዶ ስለሆነ የምንጋባውም ሆነ ፍቅር ምርጫ የምንመርጠው ከሃይማኖታችን ጋር የሚመሳሰል ከኛ ጋር አብሮ የሚወጣ አብሮ የሚገባ አብሮ የሚያስቀድስ አብሮ የሚጸልይ እንደ ስንት ነገር አለ በእግዚአብሔር ስም። እንዴ ትቀልዳላችሁ? እንደሆ መሆን ያለበት እንደዛ ነው እንጂ
አሁን እናንተ ምናልባት በእንደዚህ አይነት ነገሮች የምንለከፉ ብዙ ልጆች አሉ። እንደዚህ አብረው ከቆዩ በኋላ በሃይማኖት ጉዳይ ግራ ተጋብቻለሁ፣ በሃይማኖት ጉዳይ ልንለያይ ነው፣ በሃይማኖት ጉዳይ ልንጋባ ነው። እንዴ ተጋብታችሁ ኑራችሁ ራሱ አንድ ሰው ሃይማኖቱን ብቀይር እኮ መለያየት ነው ያለባችሁ። ምክንያቱም ስለማትመሳሰሉ። ምናችሁም አይመሳሰልም። እንዴት ሁለት የተለያየ ሰው አንድ ሊሆን ይችላል? ትዳር ማለት አንድ አካል መሆን ማለት ነው። ከሁለተኝነት ወደ አንደኝነት መዟዟር ማለት ነው። ምክንያቱም ሁለት ሊባሉ አይችሉም ባልና ሚስቶች። ታክሲ ተራ ብቻ ነው ሁለት የሚባሉት። ሌላ ቦታ ላይ አንድ ናቸው። እና አንድ መሆናቸውን ካወቁ ደግሞ አንድ አጥንት አንድ ስጋ ነው መሆን ያለባቸው። በኦርቶዶክስ አስተምሮ እንደዛ ነው። ባልና ሚስት በቅዱስ ቁርባን በቤተ ክርስቲያን ሲጋቡ ነው ለዛውም አንድ የሚሆኑት። ይሄ ዝም ብሎ በየሜዳ መጋባት፣ በየሜዳ በገዛ ፈቃዳቸው ተገናኝቶ አሸበል ገዳይ ምናምን ተባብሎ ተጋብቶ ከዛ በኋላ እንትን የሚሉት ጋብቻ የማይባልም። እሱ አንድ የሚሆን 10 የሚሆን አይታወቅም። እዛ ሲያስጠላ። እሱ ሳይሆን በሃይማኖት በቤተ ክርስቲያን የሚጋቡት ጋብቻ አንድ ስጋ አንድ አጥንት ይባላል። ስለዚህ ሁለት ሰው በአንድ ቤት ሊኖር አይገባም ነው። ባለትዳር ከተባለ አንድ አጥንት አንድ ስጋ አንድ ነው መባል ያለባቸው። ስለዚህ በተለያየ ሃይማኖት ውስጥ ያሉ ሰዎች ደግሞ አንድ ሊባሉ አይገባም። አንድ ለመባል በአንድ ሃይማኖት በአንድ ምግባር መጽናት ነው ያለብን እና ጥንቃቄ አድርጉ ለማለት ነው። ከማይመሳሰል ሰው ጋር ፍቅር አትጀምሩ፣ መጨረሻው ሲያስጠላ። አሁን እነዚህ ልጆች ከዛ ስሜት መውጣት ሌላን ሰው መልመድ በጣም ነው የሚከብደው። 5 ዓመት ማለት ቀልድ አይደለም። አስቡት። ከዛ ስሜት ወጣችሁ ከዛ ሰው ጋር ብዙ ላይፎችን አሳልፋችሁ ብዙ ነገር ሆናችሁ ዋጋ ከፍላችሁ ምን ብላችሁ እዚህ ደርሳችሁ ከዚህ በኋላ ደግሞ ሰውን ሄዶ መለማመዱ ሌላን ወንድ ወይ ሌላን ሴት። ወንዶች በርግጥ ሊለምዱ ይችላሉ ቶሎ አይጣላቅም። እኔ ሴቶች ግን ከአንደኛው ወደ አንደኛው ሄዶ መልመድ በጣም የሚከብድ ይመስለኛል። ሴት ልጅ በባህሪዋ አይናፋርና እንትን ስለሆነች ሁሉም ሴቱ ላይሆን ይችላል አላውቅም፣ ግን የሚከብድ ነው መስለኝ። እኔ በቀላሉ እንትን ምን አይመስለኝም። እና እንደዚህ አይነት ነገሮች እንዳይመጡ ጊዜያችሁን ሁሉ ነገራችሁን በአግባብ መጠቀም አለባችሁ። በስነ ስርዓት መጠቀም አለባችሁ። ዝም ብላችሁ ዘላችሁ የሆነ ነገር ላይ መለጠፍ የለባችሁም። እና ይሄን ነገር እንድታስቡበት ነው ይዤላችሁ የመጣሁት። እንግዲህ እግዚአብሔር አምላክ እውነት እሱ መርጦ ይስጠን። ከእግዚአብሔር በታች ደግሞ የኛም ምርጫ መልካም መሆን አለበት። ስለዚህ ምርጫችሁን አስተካክሉ፣ አሳምሩ ነው የምላችሁ። እና እግዚአብሔር አምላክ ይርዳን። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እናንተ ሀሳብ አስተያየታችሁን እንድጽፉልኝ ይፈልጋለሁ በዚህ ዙሪያ ማለት ነው። ምንድነው የእናንተ ሀሳብና ምርጫ ምንድነው? ኧረ ችግር የለውም ሃይማኖት ምን ችግር አለው እኛ እንዋደድ እንጂ ምናምን የምትሉ ልትኖሩ ይችላላችሁ። ማን ያውቃል? የሰው ሀሳብና አስተያየት ይለያያል። ስለዚህ የሚሰማችሁን ስሜት ወይም ሀሳብ አስተያየታችሁን እንድታሰፍሩልኝ ይፈልጋለሁ። በተረፈ ሰላማችሁ በክርስቶስ ይብዛልኝ። መልካምና የአማረ ቀን ተመኘሁላችሁ። እወዳችኋለሁ፣ አከብራችኋለሁ ሁላችሁንም እና በርቱ፣ ጠንክሩ። ደግሞ ራሳችሁን እየጠበቃችሁ እየበረታችሁ እየጠነከራችሁ ስሩ። ባለፈው እንቅልፍ ብሎኝ ነበረ። ዛሬም ደግሞ ዛሬ እንቅልፍ አላለኝም። ፋፈሽ ብዬ ነው የመጣሁት። ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። መልካም ጊዜ